ኤአይን ወይንም አርቲፊሻል ኢንተለጀንስን ብዙዎቻችን ለተለያዩ ዓላማዎች እየተጠቀምነው ነው። ቻትጂፒቲ፣ ጀሚናይ፣ ድሪፍት እና ከመሳሰሉ ቻትቦቶች ራሳቸውን በራሳቸው እስከሚያሽከረክሩ መኪናዎች ድረስ ኤአይን በተለያዩ መንገዶች እንጠቀመዋለን። ከዚህ ባለፈ በምናባችን ያሉ ምስሎችና ቪዲዮዎችን ሳይቀር በቀላሉ በኤአይ ጀነሬት ማድረግ እንችላለን። ከኢትዮጵያ መንኮራኩር አንጥቀን ባንዲራችንን ጨረቃ ላይ ተክለን አስትሮኖቶቻችን በመንኮራኩር ላይ ቡና እንዲጠጡና በጨረቃ ላይ እንዲጨፍሩ ማድረግ ሁሉ እንችላለን። ግን እነዚህና ሌሎች የተለያዩ ስራዎችን አርቲፊሻል ኢንተለጀንስ እንዴት ነው የሚሰራው? ኤአይ በሚለው ቃል ውስጥ ኢንተለጀንስ አስተውሎቱን ወይንም የማሰብ ችሎታን የሚገልጽ ሲሆን አርቲፊሻል የሚለው ቃል ደግሞ ሰው ሰራሽ መሆኑን ያመለክታል። ታዲያ እንዴት ነው ሰው ሰራሽ የማሰብ ችሎታን ልንፈጥር የምንችለው? ይህን ጥያቄ ለመመለስ ወደ 1930ዎቹ መመለስ ይኖርብናል። አለን ቱሪንግ የተባለ ማቴማቲሻን እና ሳይንቲስት በማሽኖችና በሰዎች መካከል ያለውን ግንኙነት በጣም ፋሲኔት ያደርገው ስለነበር የተለያዩ ጥናቶችን ያካሄድ ነበር። እንደሱ ሐሳብ የሰዎች ጭንቅላት የተለያዩ ማቴማቲካል ኦፕሬሽኖችን ካልኩሌት ያደርጋል፣ የተለያዩ ጽሑፎችን ያነባል፣ የተለያዩ ግንኙነት የሌላቸውን ስራዎች ይሰራል። በወቅቱ የነበሩ ማሽኖች ግን ካልኩሌተር ከሆነ የቁጥር ስራ ብቻ ነው የሚሰራው፣ ስልክ ከሆነ ከቴሌፎን ሰርቪስ ጋር ብቻ የተያያዙ ስራዎችን ነው የሚሰራው። ይህ መቀየር አለበት ብሎ ያምን የነበረው አለን ቱሪንግ ማሽኖች ልክ እንደ ሰዎች የተለያዩ የማይገናኙ ስራዎችን የሚሰሩ መልቲታስከር መሆን አለባቸው ብሎ በማሰብ የተለያዩ ጥናቶችን ይሰራ ነበር። በ1936 በጻፈው ኦን ኮምፒውተብል ነምበር ዊዝ አን አፕሊኬሽን ቱ ኤንታይረም ፕሮብለም በሚለው ጽሑፉ የተለያዩ ስራዎችን ልክ እንደ ሰው ልጅ ጭንቅላት መስራት የሚችሉ ቱሪንግ ዩኒቨርሳል ማሽኖችን ማቴማቲካል ሞዴሎች ማሳየት ችሎ ነበር። በዚህም ዛሬ ላይ በጣም ለተለያዩ ዓላማ ለምንጠቀማቸው ኮምፒውተሮችና ስልኮች መሰረት ጣለ። እነዚህን ማሽኖች የጽሑፍ መልእክት ለመላላክም፣ ለመደወልም፣ የሂሳብ ስራ ለመስራትም፣ እንደ ፎቶ ካሜራም እና ለሌሎች ዓላማዎች ልንጠቀምበት እንችላለን። አለን ቱሪንግ ለኮምፒውተር ሳይንስ መሰረት የጣለ ሰው ነው የምንለውም ለዚህ ነው። አለን ቱሪንግ በዚህ አላበቃም። በ1950 ኮምፒውቲንግ ማሽነሪ ኤንድ ኢንተለጀንስ በሚለው ጽሑፉ ማሽኖች እንደ ሰው ማሰብ ይችላሉ ወይ ከሚል ጥያቄ ተነስቶ ዛሬ ለምንጠቀምበት የአርቲፊሻል ኢንተለጀንስ ሳይንስ መሰረት መጣል ችሏል። ከሱ በኋላ የመጡት እነ ጆን መከርቲ፣ ማርቲን መንስኪ፣ አለን ዌል፣ ሀርበርት ሳይመን እና የመሳሰሉ ሳይንቲስቶች አሁን የምናውቀውን የአርቲፊሻል ኢንተለጀንስ በሁለት እግሩ እንዲቆም ያደረጉ ሰዎች ናቸው። ወደ ዋናው ሀሳባችን ስንመለስ ለምሳሌ አንድ መኪና እንዴት ሰልፍ ድራይቪንግ ወይንም ራሱን በራሱ የሚነዳ ሰውን የሚተካ እንዲሆን ማድረግ እንደምንችል ለማየት እንሞክር። ለምሳሌ እዚህ ጋር አንድ መንገድ አለ እንበል። ይሄ መንገድ በሶስቱም አቅጣጫ ርዝመቱ 50 ሜትር ነው ብንል አንድ ሰው ይህንን መኪና ቢነዳ እየነዳ ልክ መታጠፊያ ጋር ሲደርስ መታጠፊያው ጋር ደርሻለሁ ብሎ ይዞራል። አሁንም ሌላ መታጠፊያ ሳይገኝ መኪናውን ያዞረዋል። ሰው ሲነዳው መዞሪያውን በማየት ብቻ ስለሚያውቀው ነው የሚዞረው። ነገር ግን መኪናው በራሱ እንዲጓዝ ስንፈልግ ምን ልናደርግ እንችላለን? በበፊት ጊዜ ሳይንቲስቶች መኪናው በራሱ መታጠፊያ ምን እንደሆነ ስለማያውቅ መኪናው 50 ሜትር እንዲሄድና እንዲታጠፍ ቀድመው ፕሮግራም ያደርጉታል። ይሄ ማለት መኪናው መታጠፊያ ምን እንደሆነ እንኳን ባያውቅ 50 ሜትር ላይ ሲደርስ ይታጠፋል ማለት ነው። የዚህ አይነት መንገድ ችግሩ የሚጀምረው ነገሮች ሞር ኮምፕሊኬትድ እየሆኑ ሲመጡ ነው። ለምሳሌ መንገዱ ላይ ዛፍ ቢኖር ወይንም ተሻጋሪ መንገደኞች ቢኖሩ የሚፈጠረውን ችግር አስቡት። መኪናውን የሚነዳው ሰው ቢሆን ከፊት ለፊቱ ምንም ቢመጣ ይለየዋል። ዛፍ ካለ አቅጣጫ ቀይሮ ይሄዳል። ሰዎችም ከመጡ ቆሞ ያሳልፋቸዋል። ነገር ግን ራሱን በራሱ የሚነዳ መኪና በጣም ተለዋዋጭ በሆኑ ሁኔታዎች ውስጥ ቅድም እንዳየነው ፕሪፕሮግራምድ በሆነ ሁኔታ እንዲነዳ ማድረግ በፍጹም አይቻልም። ይሄ ማለት መኪናው ራሱን እንዲነዳ ልክ እንደ ትክክለኛ ሾፌር መንገዱን ማወቅ፣ ዛፍ ምን እንደሚመስል፣ ሰው ምን እንደሚመስል መለየት አለበት ማለት ነው። ይህም ወደ ማሽን ለርኒንግ ሐሳብ ይወስደናል። ማሽኖችን ማስተማር። ማሽኖች እንዴት ነው የሚማሩት የሚለውን ከማየታችን በፊት እኛ ሰዎች እንዴት እንደምንማርና መረጃ እንደምንሰበስብ እንዲህ ሐሳቡን ለመረዳት ነርቨስ ሲስተማችን ላይ ፎከስ እናደርጋለን። የነርቨስ ሲስተማችን ቢልዲንግ ብሎክ ሴሎች ኒውሮንስ ይባላሉ። ጀነራሊ የሚኖራቸው ስትራክቸር የዚህ አይነት ነው። እዚህ ጋር ዴንድራይትስ አሉ። የሚመጣውን ኬሚካል ሲግናልስ ልክ እንደ አንቴና ዲቴክት ያደርጋሉ። ሶማ የምንለው የኒውሮን ክፍል የተለያዩ የኒውሮን ሴሎች ኦርጋኔሎች የሚገኙበት ሲሆን ከዴንድራይት የሚመጣውን ሲግናል ተቀብሎ ወደ ኤሌክትሪካል ሲግናል አክሽን ፖቴንሻል የሚቀይር ነው። በውስጡ ኒውክለስ ይዟል። አክሰን ወደ አክሽን ፖቴንሻል የተቀየረውን ሲግናል የሚጓጓዙበት በማይሊን ሺዝ የተጠቀለለ ክፍል ሲሆን ይሄ ሲግናል አክሲዮን ተርሚናል ጋር ሲደርስ ኒውሮትራንስሚተርስ ሪሊዝ ይሆናሉ። እናም ሲግናሉ ተመልሶ ወደ ኬሚካል ሲግናልነት ይቀየራል። ሐሳቡን ሞር ኤክስፕሌን ለማድረግ በሁለት ኒውሮኖች መካከል መረጃ የሚተላለፈው በዚህ መንገድ ነው። የአንዱን ኒውሮን ዴንድራይት ቀረብ አድርገን ብንመለከት በዴንድራይትና ቀድሞ ባለፈው ኒውሮን አክሰን ተርሚናል መካከል ያለውን ክፍተት ሲናፕሲስ እንላቸዋለን። የመጀመሪያው ኒውሮን አክሽን ፖቴንሻል አክሰን ተርሚናል ላይ ሲደርስ ቅድም እንደነገርኳችሁ ኒውሮትራንስሚተርስ የምንለው ኬሚካል ሪሊዝድ ይሆናሉ። እነዚህ ኒውሮትራንስሚተርስ ዴንድራይት ላይ ካሉ ሪሰፕተሮች ጋር አታችድ ሲሆኑ አዮኒክ ቻናልስ ተከፍተው የቻርጅድ አዮን ኤክስቼንጅ እንዲኖር በማድረግ ኤሌክትሪካል ቻርጅ ዲፍረንስ ይፈጥራሉ። ይህንንም ዲፖላራይዜሽን እንለዋለን። ይህ ዲፖላራይዜሽን ትሬሽሆልዱን ሲያልፍ አክሽን ፖቴንሻል ይፈጠራል።
ይህኔ ኬሚካል ሲግናል ወደ ኤሌክትሪካል ሲግናል ተለወጠ እንላለን። ይህ ወደ ኤሌክትሪካል ሲግናል የተለወጠው መልእክት በአክሽ ፖቴንሻል መልክ አግዘን ላይ ተጉዞ አግዘን ተርሚናል ወይንም ፕሪሲናፕቲክ ተርሚናል ጋር ሲደርስ የካልሽየም ቻናሎች እንዲከፈቱ ያደርጋል። ይህም የካልሽየም ሌቭል እንዲጨምር የሚያደርግ ሲሆን በዚህ ምክንያት ኤክሶሳይቶሲስ ፕሮሰስ ይጀምራል። ሲናፕቲክ ቬስልስም ኒውሮ ትራንስሚተሮችን ሪሊዝ ያደርጋሉ። ይህም ኤሌክትሪካል ሲግናል ወደ ኬሚካል ሲግናል እንዲለወጥ ያደርጋል። ከዛም ወደ ፖስት ሲናፕቲክ ኒውሮን ሄደው አሁን የተነጋገርነውን ፕሮሰስ በድጋሚ እንዲጀመር ያደርጋሉ። ይህ ሀሳብ በጣም ሰፊና ኢንተረስቲንግ ሲሆን ሀሳቡን ለመረዳት አነሳሁት እንጂ የዚህ ፊዚዮሎጂ ሀሳብ በጥልቀት በሌላ ቪዲዮ እንነጋገርበታለን። ለማንኛውም ኒውሮንስ የሚመሩበት ጀነራል ፕሪንሲፕል ተመሳሳይ ቢሆንም ያላቸው ፈንክሽናሊቲ ሊለያይ ይችላል። ለምሳሌ እጃችሁን የሚያቃጥል ነገር ቢሰማችሁ ይህንን መልእክት ለአእምሯችሁ የሚያደርሱትን ኒውሮንስ ሴንሰሪ ኒውሮንስ እንላቸው። የመጣውን ኢንፎርሜሽን ፕሮሰስ የሚያደርጉትን ኒውሮንስ ኢንተር ኒውሮንስ እንላቸዋለን። እጃችሁን በቶሎ እንድታነሱ ሪስፖንስ ይዘው የሚጓዙትን ደግሞ ሞተር ኒውሮንስ እንላቸዋለን። ስለዚህ የመረጃ ፍሰቱ ከሴንሰሪ ወደ ኢንተር ኒውሮንስ ከኢንተር ኒውሮንስ ወደ ሞተር ኒውሮንስ ይሆናል ማለት ነው። እንግዲህ ይህን የሰው ኒውሮን ሲስተም መሰረት አድርገን የምንሰራው የአርቲፊሻል ኢንተለጀንስ አርኪቴክቸር ኒውራል ኔትወርክ እንላቸዋለን። ኒውራል ኔትወርክ ማሽኖችን ለማስተማር ከምንጠቀምባቸው ቴክኒኮች አንዱ ሲሆን አሁን ካየነው ከሰው ኒውራል ሲስተም አሰራር የተወሰደ ነው። ምናልባት ኒውራል ኔትወርክ ብላችሁ ጉግል ላይ ሰርች አድርጋችሁ የምታውቁ ከሆነ የዚህ አይነት ምስል አይታችሁ ይሆናል። ነገር ግን ከኒውራል ኔትወርክ ውጭ የተለያዩ ቴክኒኮችን ማሽኖችን ለማስተማር መጠቀም እንችላለን። ሰፖርት ቬክተር መሽን ኤስቪኤም፣ ከኒውረስ ኒቨርስ KNN፣ ፕሪንሲፓል ኮምፖነንት አናሊሲስ PCA እና የመሳሰሉ ቴክኒኮች አሉ። ነገር ግን አሁን ላይ አብዛኞቹ AI ሞዴልስ የሚጠቀሙት ኒውራል ኔትወርክን በመሆኑ በዚህ ቪዲዮ ሞር ፎከስ የማደርገው በኒውራል ኔትወርክ ላይ ይሆናል። ይሄ የኒውራል ኔትወርክ ምስል ኮንፊውዝ ካደረጋችሁ እነዚህ ክቦች ኢንፑት ሌየርን ሪፕሬዘንት የሚያደርጉ ሲሆን እነዚህ ሁለት ኮለምንስ ሂድን ሌየርን ሪፕሬዘንት ያደርጋሉ። ይሄኛው ደግሞ አውትፑት ሌየርን ሪፕሬዘንት ያደርጋል። ኢንፑት ሌየር ቅድም በነገርኳችሁ የሰዎች ኒውራል ሲስተም ኒውሮንስ ካታጎሪ ላይ ሴንሰሪ ኒውሮንን ሪፕሬዘንት የሚያደርግ ሲሆን ሂድን ሌየር ኢንተር ኒውሮንን፣ አውትፑት ሌየር ደግሞ ሞተር ኒውሮንን ሪፕሬዘንት ያደርጋል። አሁን ቅድም ወዳየነው የመኪና ሲናሪዮ ልመልሳችሁና ኒውራል ኔትወርክን በመጠቀም ይሄ መኪና ራሱን ችሎ ራሱን መንዳት እንዲችል እንዴት ማስተማር እንደምንችል ለማየት ልሞክር። በዚህ ምሳሌ ላይ መኪናው እንዲያደርግ የምንፈልገው ቀጥ ብሎ እየሄደ ዛፉ ጋር ሲደርስ መንገዱን ቀይሮ እንዲሄድ፣ መታጠፍ ሲኖርበት እንዲታጠፍ፣ እየሄደ መንገድ የሚሻገሩ ሰዎች ቢያጋጥሙት ቆሞ እንዲያሳልፋቸውና ካለፉ በኋላ መንገዱን እንዲቀጥል፣ አሁንም ሌላ ዛፍ ሲገጥመው መንገድ ቀይሮ እንዲሄድ፣ መታጠፍ ሲኖርበት እንዲታጠፍና መንገዱ ላይ ሲሄድ ዛፍ ቢያይ መንገዱን የማይዝበት ከሆነ ያንን ተገንዝቦ መንገዱን እንዲቀጥል ነው። እንግዲህ ይህንን ኮምፕሌክስ የሆነ ስራ እንዲሰራ መኪናው እንደ ሰው ማሰብ አለበት። መንገዱን ማወቅ፣ ሰዎች ምን እንደሚመስሉ ማወቅ፣ ዛፍ ምን እንደሚመስል ማወቅና የተለያዩ አስተውሎቶች ያስፈልጉታል። እስቲ ለምሳሌ ያክል መኪናውን ዛፍ ምን እንደሚመስል ለማስተማር እንሞክር። ለምሳሌ ለእናንተ የተለያዩ አይነት አይታችሁ ማታውቁ ዛፎች ባሳያችሁ ዛፍ ነው ሳልላችሁ ዛፎች እንደሆኑ ማወቅ ትችላላችሁ። ምክንያቱም ከዚህ በፊት በጣም ብዙ ዛፎችን አይታችኋል። ስለዚህ ዛፍ ምን ሊመስል እንደሚችል በጭንቅላታችሁ ታውቃላችሁ፣ ብታዩትም አንደርስታንድ ታደርጉታላችሁ። እኛ አሁን የምንፈልገው መኪናው የዚህ አይነት አስተውሎት እንዲኖረው ነው። ይሄ ማለት ቅድም ባየነው ኒውራል ኔትወርክ ኢንፑት ሌየር ላይ የዛፍ ምስል ስንሰጠው ዛፍ ነው የሚል አውትፑት እንዲሰጠን ነው የምንፈልገው ማለት ነው። ይህን ስላችሁ አንድ ዛፍ ማለት ብቻ ሳይሆን የተለያዩ ዛፎችን መለየትና ዛፍ መሆኑን እንዲያውቅ እንፈልጋለን። እዚህ ጋር ሐሳቡን የበለጠ በቀላሉ እንድንረዳው ከቀላል ማቴማቲካል ፈንክሽን ጋር ሐሳቡን ላገናኝላችሁ። ለምሳሌ f(x = 4x + 2) የሚለው ፈንክሽን አለ እንበል። ይሄ ፈንክሽን እንደ ማንኛውም ማቴማቲካል ፈንክሽን ኢንፑት ስናስገባበት አውትፑት ይሰጠናል። ለምሳሌ በዚህ ምሳሌ የኤክስ ቫልዩ አንድን እንደ ኢንፑት ስናስገባ 6 የሚል አውትፑት ይሰጠናል። ሁለትን ስናስገባ 10 ይሰጠናል። ሶስትን ስናስገባ 14 ይሰጠናል። ይህ ማለት በኒውራል ኔትወርካችን ኢንፑት ሌየር ላይ የዛፍ ምስል አስገብተን ዛፍ ነው የሚል አውትፑት እንደምንጠብቀው ማለት ነው። ነገር ግን በዚህ ማቴማቲካል ፈንክሽን ላይ የዛፍ ምስል ስንሰጠው ዛፍ ነው የሚል አውትፑት እንደምንጠብቀው አንድን ስንሰጠው 5ን እንደ አውትፑት ማግኘት ስንፈልግ ወደኋላ ተመልሰን ፈንክሽናችንን ማስተካከል አለብን። ስለዚህ ይሄን ለማግኘት ፈንክሽኑን f(x = 4x + 1) ወደሚል ፈንክሽን እንቀይረዋለን ማለት ነው። እዚህ ጋር የምንፈልገውን አውትፑት ለማግኘት የቀየርነው y ኢንተርሰፕታችንን ነው። ልክ እንደዛው በኒውራል ኔትወርካችንም ላይ የምንፈልገውን አውትፑት ለማግኘት የምናስተካክላቸውን ነገሮች ባያዝ እንላቸዋለን። ልክ የዋይ ኢንተርሰፕታችንን ስንቀየር የግራፋችን ቅርጽ እንደሚቀየረው በኒውራል ኔትወርክም የምንፈልገውን አውትፑት ለማግኘት የምናስተካክላቸውን ነገሮች ባያዝ እንላቸዋለን። ይህ ማለት የምትፈልጉትን የሬዲዮ ጣቢያ ለማግኘት ኖቦቹን ለማስተካከል እንደመሞከር ነው። ይህንን ሐሳብ ሞር በበለጠ ለመረዳት ስለ ዛፍ እንዴት መኪናችንን ትሬን እንደምናደርገው ወደ ማየቱ እንመለስ። እንደምታውቁት የምናየው ምስል የብዙ ፒክሰልስ ወይንም ፒክቸር ኤሌመንቶች ጥርቅም ነው። ይህንን የዛፍ ምስል ለመኪናችን የምናስተምረው ፒክሰል ባይ ፒክሰል ነው ማለት ነው። በዚህ ምሳሌ ይሄኛው ፒክሰል ሙሉ ጥቁር ሲሆን ይሄኛው ፒክሰል ላይት ግሪን ነው። ይሄኛው ቡኒ ሲሆን ይሄኛው ደግሞ አብዛኛው ጥቁር ሆኖ የተወሰኑት ደግሞ አረንጓዴ ናቸው። የምስላችንን ፒክሰል ግሪድ ብዛቱን ከጨመርነው ሞር ሪዞሉሽን እያገኘን እንመጣለን።
ይህን ምሳሌ ግን የበለጠ ኮምፕሊኬት ላለማድረግ ባለው የፒክስል መጠን ሀሳቡን አንደርስታንድ ለማድረግ እንሞክር። እንደሚታወቀው ቀይ፣ አረንጓዴና ሰማያዊ ቀለሞችን በተለያየ መንገድ እየደባለቅን የፈለግነውን ቀለም መፍጠር እንችላለን። ሶስቱ ቀለማት እያንዳንዳቸው ከ0 እስከ 255 ባላቸው ስኬል የተለያዩ ከለሮችን ይፈጥራሉ። ሶስቱም ቀለሞች ስኬላቸው 0 ከሆነ ጥቁር ቀለም ይሰጡናል። ሁሉም 255 ቢሆኑ ከሆነ ነጭ ቀለም ይሰጡናል። የቀዩ ስኬል 255 ሆኖ የአረንጓዴና የሰማያዊ ስኬል 0 የሚሆን ከሆነ የምናገኘው ቀለም ቀይ ይሆናል ማለት ነው። ለምሳሌ የዚህን ፒክስል RGB ስኬል ብናይ የቀዩ ስኬል 144 ነው ብንል የአረንጓዴው 238 ነው፣ የሰማያዊ ደግሞ 144 ከሆነ ይህ ቅልቅል ላይት ግሪን ቀለም ይሰጠናል። አሁን እነዚህን RGB ስኬሎች ካገኘን በኋላ ኖርማላይዝ እናርጋቸው። ኖርማላይዝ የምናደርጋቸው እያንዳንዳቸውን በ255 በማባዛትና በ0 እና በ1 መሃል ወዳሉ ቁጥሮች በመቀየር ሲሆን በዚህ ምሳሌ 144ን ለ255 ስናካፍል 0.564 ይሰጠናል። 238 ለ255 ስናካፍል 0.933 ይሰጠናል። 144ን ለ255 ሲካፈል ደግሞ 0.564 ይሰጠናል። አሁን እነዚህን ቁጥሮች ካገኘን በኋላ ትሬሾልድ ቫልዩ እናወጣለታለን። የትሬሾልድ ቫልዩ መስራት እንደምትፈልጉት ስራና እንደ ሐሳባችሁ ሴንሲቲቪቲ ሊለያይ ይችላል። which means subjective ነው። ለምሳሌ በዚህ ምሳሌ ላይ 0.6ን እንደ ትሬሾልድ ቫልዩ ብንወስደው ከ0.6 በታች ያለውን ቫልዩ እንደ 0፣ ከ0.6 በላይ ያለውን ቫልዩ እንደ 1 እንወስደዋለን ማለት ነው። ይሄ ማለት ሬድ 0፣ ግሪን 1፣ ብሉ 0 ይሆንና ወደ ባይነሪ ሲለወጥ ይሄ ፒክሰል 0 1 0 ይሆናል ማለት ነው። ይሄ ማለት ላይት ግሪኑን አጠጋግተን እንደ ግሪን እየወሰድነው ነው ማለት ነው። ሌሎቹንም ፒክሰልስ በዚህ ሁኔታ ብንቀይራቸው ይህንን ምስል አልጎሪዝማችን አንደርስታንድ ወደሚያደርገው ባይነሪ ቁጥሮች ቀየር ነው ማለት ነው። ስለዚህ እነዚህ 0 እና 1 ቁጥሮች የዛፉን ኢሜጅ ሪፕሬዘንት የሚያደርጉ ኢንፑት ይሆናሉ። ምሳሌውን ለማስረዳት እንዲመች ቁጥሮቹ በጣም ብዙ ስለሆኑ እንቀንሳቸውና እነዚህ ቁጥሮች ብቻ ዛፉን ሪፕሬዘንት ማድረግ ይችላሉ ብለን አስዩም እናርግ። አሁን ደግሞ የምስላችንን ፒክስል ከፍ አድርገን ወደ ባይነሪ ብንቀይራቸው እያንዳንዱን ፒክስል መጀመሪያ በነበሩበት ፒክስልስ አፌክትድ ይሆናል ወይንም ደግሞ በእነሱ ይገነባሉ። አዳዲሶቹ ፒክስልስ በመጀመሪያዎቹ በምን ያክል መጠን አፌክትድ ሆነዋል የሚለውን የምናየው በዌታቸው ነው። ለምሳሌ ይሄኛው ፒክስል ላይ ዛፉንና ባዶ ክፍሉን ሪፕሬዘንት የሆነው በእነዚህ ባይነሪ ቁጥሮች ነው ብንል አሁንም እንዳትረሱት ይህንን ባይነሪ ቁጥር የምሰጣችሁ ሃይፖቴቲካሊ ለማስረዳት እንዲመች እንጂ ትክክለኛ ቫልዩ ሆኖ አይደለም። ስለዚህ ይሄ ፒክስል ቤዝድ የሆነው በእነዚህ ሁለቱ ፒክስልስ ቢሆንና ጥቁሩ ፓርት አፌክትድ የሆነበትን ፒክስል 5 ዌይት ብንሰጠው እና አረንጓዴውን ፓርት 3 ዌይት ብንሰጠውና ሌሎቹ 0 ዌይት ብንሰጣቸው ይሄ ማለት ሌሎቹን ባይ ዲፎልት ዌይታቸውን 0 አድርገናል ማለት ነው። አሁንም ይሄን ማድረገው ኬዙ በጣም ቀላል ለማድረግ ነው። ስለዚህ በመጀመሪያ ኢንፑት ያልናቸውን ፒክስሎች x1፣ x2፣ x3 እና x4 ብንላቸውና በእነሱ አፌክትድ የሚሆነውን ፒክስል n1 ብንለው ኒውራል ኢኩዌሽናችንን በዚህ መልክ መጻፍ እንችላለን። ይሄ ማለት ኢንፑታችንን በዌታችን አባዝተን ስንደምራቸው የመጀመሪያውን ኒውራል ሴል ይሰጠናል ማለት ነው። ከዚህ በተጨማሪ ቅድም ማቴማቲካል ፈንክሽናችንን ለማስተካከል ዋይ ኢንተርሰፕታችንን እናስተካክላለን። ልክ እንደ ሬዲዮ ጣቢያ መቃየር ነው። ያለውን ባያዝ አድ እናደርጋለን። ባያዝ ከሌለው ፕላስ 0 ይሆናል። ለውጥ አያመጣም። የሚስተካከል ነገር የለም ማለት ሲሆን መስተካከል ያለበት ነገር ካለ በዚህ ማስተካከል እንችላለን። በዚህ ሁኔታ የሌሎችንም ፒክሰልስ ኒውራል ኢኩዌሽን በዚህ ሁኔታ እየጻፍን መሄድ እንችላለን። ቅድም እንደተነጋገርነው ዳታውን ያሳነስኩት ለማስረዳት እንዲመች እንጂ ዳታው በጣም ብዙ ነው የሚሆነው። ይሄ ማለት እነዚህን ኢኩዌሽኖች አንድን ማድረግ በጣም አስቸጋሪ ነው። ስለዚህ እነዚህን ኢኩዌሽንስ ወደ ማትሪክስ ፎርም መቀየር ይኖርብናል። በማትሪክስ ፎርሜሽናችን ላይ የመጀመሪያውን ሮ ከዚህ ኮለመን ጋር አባዝተን በያዛችንን ስንደምር የመጀመሪያውን ኢኩዌሽን መልሰን እናገኛለን። ወደ ማትሪክስ ፎርማት የምንቀየረው ስራችንን ቀላል ለማድረግ ነው። ለዚህ ነው ስለ ኒውራል ኔትወርክ የተጻፉ የተለያዩ ፔፐሮችን ስታዩ ማትሪክሶችን የማታጡት። ለማንኛውም አሁንም ፒክሰላችንን ከፍ አድርገን ቀድመው ከነበሩት ፒክሰልስ ጋር ሪሌት አድርገን ያለውን ሪሌሽን ዌይት አሳይን አድርገን ተመሳሳይ ፕሮሰስ እናደርጋለን። በጊዜ ሂደት ፒክሰሎቹ እያደጉ ሲሄዱና ሙሉን የዛፍ ኢሜጅ ስቴፕ ባይ ስቴፕ ከእያንዳንዱ የፒክሰል ኢሜጅ ጋር ሪሌት ማድረግ እንችላለን ማለት ነው። ይህም ፕሮሰስ በትክክል በብዙ ዛፎች ላይ ከተሰራ የዛፍ ምስል ስንሰጠው አውትፑቱ ዛፍ ነው የሚል ኒውራል ኔትወርክ እናገኛለን። እዚህ ጋር መረዳት ያለብን ነገር ይህን ፕሮሰስ በተለያዩ ዛፎች ላይ በደጋገምነው ቁጥርና ኒውራል ኔትወርኩ ሞር ትሬን ባደረግነው ቁጥር ሞር ፐርፌክት እና ኢፌክቲቭ እየሆነ ይመጣል። የኒውራል ኔትወርካችንን ኢፌክቲቭነስ ሜጀር የምናደርገው ከሎስ ፈንክሽን ተነስተን ነው። የሎስ ፈንክሽን የሚሰራው የኒውራል ኔትወርካችንን ግምት ከእውነታው ጋር በማነጻጸር ነው። ለዚህም ነው ሎስ ፈንክሽንን ኤክስፕረስ የምናደርገው ትሩዝ ማይነስ አክቹዋል አውትካም ዘ ሆል ስኩዌርድ ነው ብለን ነው። ይሄ ማለት የሎስ ፈንክሽን ቫልዩ ሲጨምር የኒውራል ኔትወርካችንን ኢፌክቲቭነስ ይቀንሳል ማለት ነው። በሌላ በኩል ሎስ ፈንክሽናችን ቫልዩ ሲቀንስ የኒውራል ኔትወርካችን ኢፌክቲቭነስ እየጨመረ ወደ ትክክለኛው ትሩዝ ቫልዩ እየተጠጋ ነው ማለት ነው። ይህን ሐሳብ የበለጠ ለመረዳት how does the system adjust the loss function የሚለውን ለማየት እንሞክር። ለምሳሌ ቅድም ባገኘነው ማትሪክስ ፎርማት ላይ ይሄኛው ኮለመን ሪፕሬዘንት የሚያደርገው ኢንፑታችንን ነው። ይህንን ሎስ ፈንክሽን ሐሳብ ለመረዳት አንዱን ኢንፑት ብቻ እንይ።
ለምሳሌ የሎስ ፈንክሽናችን በዚህ ግራፍ ሪፕሬዘንት የሚሆን ቢሆን የዚህን ግራፍ ፈንክሽን ዴሪቬቲቭ ስንፈልግ ሬት ኦፍ ቼንጅ ወይንም ስሎፕ ነው እየፈለግን ያለ ነው። ይህ ማለት በዚህ ሬት ኦፍ ቼንጅ ውስጥ ያለንን ማክሲመም ኤንድ ሚኒመም የምንፈልግበትን አልጎሪትሚክ ኦፕቲማይዜሽን ግራዲየንት ዲሰንት እንለዋለን። ለምሳሌ የዚህን የግራፍ ክፍል ብቻ ዝቅተኛ ቦታ ማወቅ ብንፈልግ እቺ ፖይንት ከዚህ ቦታ ወደዚህ ቦታ ዝቅ እያለች ስትመጣ በዚህ የግራፍ ክፍል ላይ ሚኒመም ፖይንት ይኖራታል። ይህንን ሎካል ሚኒማ እንለዋለን። በሆነ በወሰድነው የግራፍ ክፍል ላይ ያለ ሚኒመም ፖይንት ማለት ነው። በአንጻሩ ግሎባል ሚኒማ የምንለው ኦቨርኦል የግራፉን ፈንክሽን ላይ የምናገኘው ሚኒመም ፖይንት ነው። በዚህ ምሳሌ ላይ ግሎባል ሚኒማ የፖይንታችንን እየፈለግን ብንመጣ የምናገኘው ይሄኛውን ፖይንት ነው። ይሄ ማለት ብዙ ሎካል ሚኒማ ነጥቦች ሲኖረን ከነዚህ ነጥቦች ግን አንዱ ወይንም የተወሰኑት ብቻ ናቸው ግሎባል ሚኒማ ሊሆን የሚችሉት ማለት ነው። ቅድም እንደተነጋገርነው ደግሞ ሎስ ፈንክሽን ቫልዩ ሲጨምር ኢፌክቲቭነሳችን ይቀንሳል። ሎስ ፈንክሽን ቫልዩአችን ሲቀንስ ኢፌክቲቭነሳችን ይጨምራል። ለዚህም ነው የግራዲየንት ዲሰንት ሐሳብ ያስፈልገን። ልታስቡት እንደምትችሉት የፈንክሽናችንን ግሎባል ሚኒማ መፈለግ በጣም አሰልቺና አስቸጋሪ ነው። ለዚህም ነው ይህንን ግራዲየንት ዲሰንት ስራ ለመስራት እንደ ባች ግራዲየንት ዲሰንት BGD፣ እንደ ስቶካስቲክ ግራዲየንት ዲሰንት SGD፣ ሚኒ ባች ግራዲየንት ዲሰንት እና የመሳሰሉ የተለያዩ ቴክኒኮችን የምንጠቀመው። ሌላው ማወቅ የሚኖርብን መሰረታዊ ሐሳብ የባክዋርድ ፕሮፓጌሽን ኦፍ ኢረርስ ወይንም በአጭሩ የባክ ፕሮፓጌሽን ሐሳብ ሲሆን ሐሳቡን ከኢንፑታችን ተነስተን ዛፍ ወደሚለው አውትፑት ለመድረስ ኒውራል ኔትወርካችን ወደ ኋላ ራሱን ሌየር ባይ ሌየር ፓራሜትሮቹን ዌይትና ባያዝ ቫልዩ እየቀያየረና እያስተካከለ ራሱን ኦፕቲማይዝ የሚያደርግበት ወይንም ራሱን የሚያስተምርበት ፕሮሰስ ነው። እስፔሻሊ ብዙ ዳታ ፊድ ስናደርገው ይሄ ፕሮሰስ ሞር ኢፌክቲቭ እየሆነ ይመጣል። የዚህ ቪዲዮ ዓላማ የኒውራል ኔትወርክን ዋና ዋና ሐሳቦች እንድንረዳ ነው። ለሌሎች የተለያዩ የኤአይ ሐሳቦች የተለያዩ ቪዲዮዎችን የማዘጋጀ ይሆናል። ለዚህ ቪዲዮ ግን በጣም በአጭሩም ቢሆን በማሽን ለርኒንግ ኒውራል ኔትወርክ ውስጥ ያሉት ዋና ዋና ሐሳቦች እነዚህ ናቸው።